አረኩኝና ተመለስኩኝ ሰፈሬ መሽቷል። ከዛ የኛ ሰፈር ጣቢያ ተረበሸ ማለት ነው። ለምንድነው የተረበሸው? ከዛ ሁሉም መጡ። ያው ሚሚ ነው የሚሉኝ በነገራችን ላይ አሁን ቀየሩት። ምንም ስለመጣ ማቃለው ምንም እንደገና በመመሪያ መለወጥ ብችል ደስ ይለኝ ነበር። እና መተው አንኳኩ ነገሩኝ ምንድነው። ከዛ ሄድኩኝ። ሁሉ ሰው ግልብጥ ብሎ እንትኑን ከቦታል ጣቢያውን። የሰፈሩ ሰው ይምርታው ነገራችን ላይ አይፈቀድም። አሁን በእኔ ዘመን ራሱ አይፈቀድም። ተሰ የመጀመሪያ ትምህርት ነው። ከዛ ምንድነው በትክክል የሚነግረኝም ሰው የለ ማለት እርስ በርሱ ሰው ያወራል ምናምንና ምንድነው ሲባል በአጋጣሚ ሆኖ የኛ ጣቢያ እድር ቤት ውስጥ ነው። ከእድር ቤቱ አጠገብ ያለው ግቢ የቀበሌ ቤቶችም አሉት የእንትንም አለው እና አንደኛው ቤት ውስጥ የሚኖሩት ሰውዬ የታወቁ ኢህአዴግ አባል ናቸው። እና ግቢው አንድ ላይ መሆኑ አጥሩ የሚከፍለው አንድ መሆኑ ሁለቱ መካከል ብቻ አጠራጠራቸው። እና ምን ይሆናል አንዱ ልጅ ፊት ለፊት ያለው ዛፍ ላይ ይወጣና ጣቢያውን ወደ ታች ያየዋል። ማንም አያውቅም። ቀኑን ሙሉ ለካ ሲያይ ውሏል የሚሆነውን ዛፍ ላይ ሆኖ ማለት ነው። እና አንድ ጓደኛው አለ መሰለኝ እየተቀያየሩ ዛፍ ላይ ሆኖ እንግዲህ ሲመሽ ብቻ ምን ይላል ቅርታ ስማቸው ማለት እኛ ኢህአዴጉ ሰውዬ ኮሮጆን ሲወስዱ አይቻለው ብሎ መናገር ሲያቀያይሩ ማለት ነው። ቤዚካሊ በቃ ተረበሸ ነው ምልሽ። እና በፍጹም ዘንድሮማ አይሰርቁንም ብለው ብቻ በጣም በቃ ብዙ ከዛ ታዛቢዎች ተጠሩ። ፈረንጆቹን ያው ከእኔ ኮሚኒኬሽን ስለነበረኝ ከዛ አስፈጻሚውም ወጣ። ብቻ ብዙ ማስረዳትና ማብራራት ተደርጎ እኔ መጨረሻ ላይ ሰውን በተንኩ ማለት ነው። በቃ ምንም እንደዚህ ነው፣ ችግር ካለ ነገ ነው የምናደርገው፣ አሁን ይቁጠሩ ወደ የቤታችን ተባለ። ግን እዚህ ላይ እስከምንደርስ 2-3 ሰዓት ፈጅቶብናል። ይገባኛል። የሰፈሩ ሰው ሁላ ከዛ ያው ጋዜጣ ላይ ሁላ ወጥቶ ነበረ የፈረንሳይ እንደዚህ ፈረንሳይ ሞገደኛ ምርጫ ሂደት ግን ያው ዜጎች መጠበቃል